ፖሊስ ጣቢያ ስትሄድ ፖሊስ ጣቢያ ወዴት ያመጣታል? በቀደም የጠራውሽን ስም እንዳትጠሪ ብለሽኛል እዚህ ጋር ሚዲያ በቀደምታ ወደ ህግ ቦታ ወደዛ ወሰዷት ፖሊሶቹ። ከዛ ወደዛ ሰው ወዲያው ሰዎቹ የህግ አካል እዛ መጧቸው ሰዎቹን አለ እኛ ምናቀው ነገር የለም። መጣች በሯን ከፍታ ብሩን ወሰደችባት ከፓንቷ ውስጥ ስፈልቅቃ ምናቀው ጉዳይ የለም አሉ። ከዛ እኛ ምንም ነገር የለም እኛ አልናት ብራችንን ለልጅቷን ለኛ 900 ብር ሸጣልናለች። ብሩን ክፈይን ስጭን ነው እንጂ አልናት። ልጅቷን ደብድቢም አላልናትም። ብሩን ለኛ ልጅቷን ስታስተላልፍልን 900 ብር ከኛ ሊወስዳለች። ብራችንን ስጭን ልጅቷን ወሰጂን ያልናት። ልጅቷን ስንት ቤት 6 ቤት ቀይራታለች። ቆይ ያልገባኝ ነገር ይቅርታና እህቴ እነዚህ ሶሪያዎች ጋር ኤልሳ አመጣቻት ልጅቷን አይደለ? ልጅቷ ሶሪያዎች ጋር የተቀመጠችው የተወሰነ ቀን ነው። በተወሰነ ቀን እዛ ቤት ምግብ አልተመቻትም። ምግብ የለም። በገንዘቧ ስላይስ ብሬድ እየገዛች ትበላው፣ ውሃ ራሷ እየገዛችን ውሃ የምትጠጣው አልተመቸኝም ትላታለች። አርፈሽ ስሪ፣ ዝም ብለሽ ስሪ፣ አልተመቸኝም እባክሽን ስትላት ከዛ ሰዎቹ በቃ ልጅቷን ሳይሆን ልጅቷ ብታያት ሰውነቷ ስጋ ቅብያት አልቃለች። ከስታ የለችም። እኛ ጋር ስትመጣ ልጅቷ ወደኛ ጋር ስትመጣ የለችም። መቆም ሁሉ እስከሚያቀታት ድረስ ማለት ነው። ገብቶሻል? ኦኬ መጣች እኛ ጋር ያው ትንሽ አገገመች። በዛ ሰዓት ብራችን መልሽ ይሏታል። እሷ ከሷ ላይ ብሩን ተቀብላ ከእንደገና ወንድሟ ጋር ደውላ ከወንድሟ ብሩን ክፈል ትለዋለች። ወንድሟን እንዴ ስትል ብር ነው የሚከፍለው። እሷን ወደ ባህሬን ያመጣችበትን ብር ነው ወንድምየው የሚከፍለው አይደለም። ወደ ባህሬን 4 ቤት ነው የገባችው። 4 ቤት ሸጣታለች። 4 ቤት ሸጣታለች። 900 ትቀበልና 3 ወር ሽሙይ ቻይ ጋራንቲ እስከሚያልፍ ትላታለች። እቺሊ 3 ወር ሳይልፍ ከዛ ወንድምየው ክፈል የሚባለው ሰዎቹ የሰጡኝን 900 ዲናር አጥፍቻለሁ አንተ ክፈላቸው እህትህ እንዲለቋት ነው። እንደዛው እንዲከፍል 900 ዲናር የምትከፍለው ለምን? እቺ ልጅ ምን አረገች ብሎ እሱ ነው 900 ዲናር እንዴ? አስቢ 9000 ሪያል ማለት ነው። በሪያል ከሆነ አላቅም 900 ዲናር ስንት እንደሆነ በአሁን ሰዓት 900 ዲናር 9000 ሪያል ነው። በዚህ 9000 ሪያል በሳውዲ ሚሊዮን ማለት ነው 500 ሺህ የኢትዮጵያ ብር 900 ዲናር 900 ዲናር በባህሪን 900 ዲናር እኮ የባህሪን 900 ዲናር ማለት እኛ ጋር ካታር 9000 ሪያል ነው። 9000 ሪያል ደግሞ ኢትዮጵያ ግማሽ ሚሊዮን ነው። አላቅም ምንዛሪውን። ስለዚህ አሁን ሺህ ብር ነው አምጣ መሬት ሽጣክ እያለች ነበር። እሷ የምትለው በዛ ሰዓት ይኸውልሽ እሷ 3 ቤት ሸጣ 3 ቤቱንም 900 ብር እየተቀበለች በየ3 ወር ነው በየ4 ወር ታስወጣታለች። አንድ ሰው 900 ዲናር ከፍሎ አንድ ሰው ከዳማ ይቅርታ፣ ያው ከዳማ አረብኛው ሰራተኛ ነው። ሰራተኛ ሲወስደን ሰዎቹ ጋር 3 ወር ከሰራን ደላላችን 900 ዲናሩን የመመለስ ግዴታ የለበትም። ጋራንቲ አልፏል ይባላል። ጋራንቲ አልፏል ይባላል። ስለዚህ 3 ወር ድረስ ባይመችሽም ችለሽ ስሪ ብሩ እንዳልመልሽ ስሪ ትልሻለች። ለምን ያንን ብር እንዳትመልስ ሳትፈልጊ ትስታሰራሻለች። ትሰሪያለሽ። ከዛ ልክ እንትን ሲያልቅ ደግሞ ሌላ ቤት ወስዳ ደግሞ እንዲሁ 900 ብር ትሸጥሻለች። ወስዳ ደግሞ ከአንድ ቤት 900 ብር ትሸጥሻለች። ከዛ ምን እቺ ልጅ አልተመች ልጅቷ አለቀች፣ መቆም አቃታት። ከዛ ለመውጣት ስትፈልግ ወንድምየው ጋር ደውላ መጀመሪያ 400 ብር ወስዳባታች። ደውላ ለሰዎቹ ለመመለስ በል እንግዲህ ሰዎቹ ካልተም ሰውየው ባለስልጣን ነው ቮይሱን ተሰሚዋለሽ። እሺ 400 ዲናሩ ማለት ነው ይቅርታና ከቴ መጣ ነው ደሞዟን በቀደም በላይ የነበራት ደሞዟችን ያጠረቀች የደበቀችው ደሞዟ ነው። ይሄ ከሌላ ቤት የሰራችበት የሆነ ቤት የተቀመጠችበት እነሱ ጋር 2 ወር የሁለት ወር የአንድ ወር ሰጥተዋታል። ገብቶሻል? እንዴት አወቀች ኤልሳ እሷ ደሞዝ እንዳላት ልጅቷ? እንዴት አታውቅም? ገባች ደሞዝ ሰጣችኋት? አዎ ሰጥተናታል የዚህ ወር ትለዋት። ከዛ ትገባለች የለኝም ብላ አልጋውን ፍራሿን ምኗን ከፈተሸች በኋላ አስወልቀቻት። ብሩን አገኘችው። ልጅቷ እንዳታገኙ ነበር ደብቂ ያልኳት፣ ፓንትስ ደብቂ ያልኳት። አስወልቀቻት እና ይኸውልሽ ምን እንደሆነ ታውቂያለሽ? እዚህ ጋር ማነው ይቅርታና ልጅቷ ስሟ ማን ነው? ተበዳይ 400 ዲናር የተወሰደባት አጀቡሽ ወንድሟን ከፈለሽ ወንድሟ ይመጣል። ወንድሟን ማለት የወንድሟን ቁጥር ሰጥሻለሁ። እሷን ለልጅቷ ከዚህ ሀገር ወጣ ሄዳለች። ገብቶሻል? ልጅቷ ሄዳለች። መንግስት ካሳት 400 ዲናሯን መንግስት መለሰላት። ለልጅቷ ሰጥቷታል። መንግስት ካሳ ከፍሏታል። እሺ አሁን ያለው ፖሊስ ላክሽላት። አንቺ ፖሊስ ደወልሽለትና ፖሊስ መጣ። ፖሊስ እሷ ቀድማ አምልጣ ሄዳለች። ግን ሰዎቹን አመጣቸው ፖሊስ። ኦኬ ሰዎቹ አመጣቸው። እኔ ፖሊስ ላኩኝ። ፖሊስ ሰዎቹን አመጣቸው። ልከውዛ ወዲያው ልጅቷ ደግሞ እነዚህኛዎቹ ሲያመጧቸው እነዚህኞቹን ፖሊሶቹ መጣ።
ገብቶሻል? ከዛ እኛ ጋር ተቀመጠች ልጅቷ እኛ ጋር ማለት ነው የነበርንበት ቦታ እኛን የሰበሰቡን የሷ የምታረገው በሙሉ የሰበደለችን ሰዎች ሰብስበውን አንድ ቦታ አረጉ። ገብቶሻል? ስለዚህ አልበደለች ምናምን ስብ በስነ ስርዓት እኔን ቪዛ ልግዛልሽ ብላ ወስዳ 700 ዲናር ወስዳ በወሰደች በ25ኛው ቀን ያስከነሰለችኝ መጠጥ ቤት ነው መሰራ ብላ። እኔ ግን ጉዴና አላቅም። ሰው ቤት የሰው ሽንት ቤት እያጠብኩኝ መካንሰሌን ነው አላቅም። ግን እዚህ ጋር እሷ እንደዚህ አታረግም። የሰው አቃት በላም። ኢቭን በኮሮና ሰዓት በእኛ አካባቢ መታ መዋጮ ስትለን እያንዳንዳችን 10 እናሰተን ይሰጠናት ከኪሷ አይደለም ያወጣችሁ ያንን ብር እኛም እያዋጣን ነው። ለበኮሮና ሰዓት ሰው ሞተ ሲባል ትመጣለች። አካባቢያችን ኢትዮጵያኖች አሉ እናዋጣለን፣ እንሰጣለን። ገብቶሻል? አልተወሰደብን አልተወሰደችም አታረገውም አትበሉ። በደንብ አርግታን ያደረገችው እኔ ማስረጃ ሙሉ ማስረጃ አለኝ። አመሰግናለሁ። እሺ አፎሚያ ቁጥርሽን አንዴ ለሶፊ ላኪልኝ። ኦኬ ከላይ ከአንቺ በላይ ያለች ሶፊ ሀይ ያለችሽ ነው። በውስጥ ቁጥርሽን ላኪልኝና አንዴ ዋትሳፕ ላይ ሀቢባ ነኝ። በቃ እኔ ልውጣ። አቡ ከቤ ዋትሳፕ ላይ ላኪልኝ። እሺ እኔ እናት ቆይ ከቤ ትንሽ ከቤ ቆይ ትንሽ ልንፈልግሻለሽ እናቴ። ያው ከጀመርኛ ላኪና ግቢ ያልጨረስኩም ካንቺ ጋር አህመድ አለው። አሁን አንደኛው ከቤኛ የጠየቅነው ምን አለ መሰለሽ፣ ቤቷ ክራይ ነው መኖሪያ ቤቷ ሀቡ ፀጉር ቤት ሳይሆን ዋናው ቤቷን ነው። ቤቷ እንደተዘጋ ነው ያለው። እሺ ቤቷ እንደተዘጋ ነው ያለው አይደለ? ከቤ ክራይ እየቆጠረባት ነው ያለው። ማንም እዛ ጋር መድረስ አይችልም። ውክልና መስጠት አልቻለችም እቺ ልጅ። እኛ እያልን ያለነው አሁን እዚህ ጋር ምን መሰለሽ፣ የባህሬን መንግስት እንዲያደርገ እንደዛ አድርገ ሳይሆን በቃ እቺ ልጅ ቅጣቷን ወሰደች። አጠፋችም አላጠፋችም አንድ አላህ ነው የሚያውቀው። እዚህ ጋር ተበድላል ብሎ የሚመጡ ሰዎች የሚመጡ ከማስረጃ ጋር ችግር የለውም ወገን ናቸው። ገባሽ? አይ አላረገችም የሚልም አለ። እኛ ለሐቁ ነው የምንሄደው እዚህ ጋር ከቤ። ሁለተኛ ደግሞ የፈለገም ቢሆን ወገን በአገሩ ሲዳኝ ደግሞ ጥሩ ነው። ገባሽ? እያልን ያለነው የእስር